ለመሆኑ የሰው ልጅ በበረሃ አሸዋ ላይ 828 ሜትር ወይም ለ1 ኪሎ ሜትር የቀረበ ቁመት ያለውና ደመናን የሚሰነጥቅ ህንፃ እንዴት ሊገነባ እንደቻለ ያውቃሉ? ህንፃዎች እንደ እባብ ተጠማዘው ሲሰሩ ከጀርባው ምን አይነት የፊዚክስ እና የኢንጂነሪንግ ሚስጥር ቢኖር ነው ብለው ያስባሉ? በሬክተር ስኬል እስከ 9.0 ድረስ የደረሰ ኃይለኛ የመሬት መንቀጥቀጥና አውዳሚ አውሎ ንፋሶች ሳያንገራግሩ የሚቆሙ ግዙፍ የዓለማችን ህንፃዎችስ እንዴት ይሰራሉ ብለው ያስባሉ? ሰላም ጤና ይስጥልን የቻናላችን ቤተሰቦች። የሰው ልጅ ሰማይን ለመንካት ያለው ጉጉት መቼም ቢሆን አይቆምም። ዛሬ እነዚህን ጥያቄዎች ጨምሮ በምድር ላይ ቆመው ሰማይን የሚያናግሩ 5 ግዙፍ ህንፃዎችንና ከበስተጀርባቸው ያሉትን ማንም የማይገምታቸው አስገራሚ የኢንጂነሪንግ ሳይንሳዊ ምስጢሮች ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ላይክ ማድረጋችሁ እንዳትረሱ። እስከ ቪዲዮ መጨረሻ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። አምስተኛ ሎት ወርልድ ታወር ደቡብ ኮሪያ። ይህ ህንፃ 555 ሜትር ወይም ግማሽ ኪሎ ሜትር አካባቢ ቁመት ያለው በደቡብ ኮሪያ መናገሻ ስኡል ከተማ የሚገኝ ሲሆን ዲዛይኑ የተሰራው ከኮሪያ ባህላዊ የሴራሚክ ጥበብ በመነሳት ነው። ከኢንጂነሪንግ አንጻር ግን እጅግ አስገራሚ የሚያደርገው የመሬት መንቀጥቀጥን የመቋቋም አቅሙ ነው። ይህ 123 ወለል ያለው ህንፃ በሬክተር ስኬል እስከ 9.0 የደረሰ እጅግ ከባድ የመሬት መንቀጥቀጥንና እንደ ካትሪን ያሉ አውዳሚ አውሎ ንፋሶችን ያለምንም ችግር መቋቋም እንዲችል ተደርጎ የተገነባ ነው። የመሬት መንቀጥቀጥንና አውዳሚ አውሎ ንፋሶችን እንዴት ይቋቋማል? እስከ 9.0 የሬክተር ስኬል የመሬት መንቀጥቀጥን ለመቋቋም ህንፃው ጠንካራ ብቻ ሳይሆን ተለዋዋጭ ኦር ፍሌክሲብል መሆን አለበት። በጣም ጠንካራ ብቻ የሆነ ህንፃ መሬት መንቀጥቀጥ ሲመታው በቀላሉ የመሰበር እድል አለው። የህንፃው ውጫዊ ክፍል በሰያፍ መስመር የተሰሩ የብረት ቅርጾች ኦር ዲያግሪድስ ያሉት ነው። ይህ አወቃቀር የመሬት መንቀጥቀጥ የሚፈጥረውን የጎንዮሽ ግፊት ኦር ላተራል ፎርስስ ወደ መሬት በአጭር ጊዜ ውስጥ ያሰራጨዋል። በእንደነዚህ አይነት ህንፃዎች አናት አካባቢ ወይም በውስጣቸው እጅግ ግዙፍ የሆነ የብረት ልዑል ወይም የኮንክሪት ክብደት ይንጠለጠላል። የመሬት መንቀጥቀጥ ወይም አውሎ ንፋስ ህንፃውን ወደ ቀኝ ሲገፋው ይህ የማሽከርከሪያ ክብደት በኮምፒውተር ታግዞ ወደ ግራ ያንቀሳቅሰዋል። በዚህም የህንፃውን የመወዛወዝ ኃይል በመቀነስ ሳይወድቅ ጸንቶ እንዲቆም ያደርገዋል ማለት ነው። አራተኛ ፒንጋን ኢንተርናሽናል ፋይናንስ ሴንተር ቻይና። የቻይናው ፒንጋን ኢንተርናሽናል ፋይናንስ ሴንተር 599 ሜትር ቁመት ሲኖረው በኢንጂነሪንግ ዓለም ውስጥ የብረት ሰው ተብሎ ሊጠራ የሚችል አስገራሚ ህንፃ ነው። ይህ ህንፃ በዓለማችን ላይ ካሉ ህንፃዎች ሁሉ ትልቁ የአይዝጌ ብረት ኦር ስቴንለስ ስቲል ሽፋን የያዘ ነው። ህንፃው የተገነባው በባህር ዳርቻ በምትገኘው ሸንዘን ከተማ ነው። የባህር አየር ደግሞ ከፍተኛ ጨው ስላለው ተራ ብረትና ኮንክሪት በቀላሉ እንዲዝግና እንዲበላሹ ያደርጋል። መሐንዲሶች 1700 ቶን የሚመዝን 316 ኤል የተባለ ከፍተኛ ጥራት ያለው አይዝጌ ብረት ተጠቅመዋል። ይህም ህንፃው ለሚቀጥሉት 100 ዓመታት ያለ ምንም ዝገትና ቀለሙ ሳይለቅ እንዲቆም ያደርገዋል ማለት ነው። የህንፃው አናት ወደ ላይ እየጠበበ የሚሄድ ሾጣጣ ቅርጽ አለው። ሸንዘን በታይፎን ኦር ኃይለኛ አውሎ ንፋስ የምትጠቃ ከተማ ነች። የህንፃው ቅርጽ የንፋስን ኃይል ለመቋቋም ሳይሆን ንፋሱን ሰንጥቆ ለማሳለፍ እንዲችል ተደርጎ የተነደፈው። ይህ ዲዛይን የንፋስን ጫና ኦር ዊንድ ሎድ በ35 በመቶ ይቀንሳል ማለት ነው። መጀመሪያ ላይ ህንፃው 660 ሜትር እንዲሆን ታቅዶ ነበረ። በአናቱ ላይ የሚቀመጠው አንቴና በአውሮፕላን በረራ ላይ እንቅፋት እንዳይፈጥር የንፋስ ግፊት እንዳይበዛ ተቀንሶ ወደ 599 ሜትር ዝቅ ሊደረግ ተችሏል ማለት ነው። ህንፃውን ተሸክመው የቆሙት ምሰሶዎች ተራ አይደሉም። በህንፃው 4 ማዕዘን ላይ 8 ግዙፍ ሱፐር ኮሎኖች ይገኛሉ። እነዚህ ምሰሶዎች ከብረትና ከኮንክሪት የተሰሩ ሆነው የህንፃውን አጠቃላይ ክብደት ወደ መሬት ያስተላልፋሉ። እነዚህ ምሰሶዎች ህንፃው እጅግ ቀጭን ሆኖ ነገር ግን እጅግ ጠንካራ እንዲሆን አድርገውታል። ህንፃው በዓለም ላይ በሁለተኛ ደረጃ ላይ የሚገኝ ከፍተኛ የሰው መመልከቻ ኦር ኦብዘርቬሽን ዴክ አለው። በቀን እስከ 9000 ሰው ህንፃው ውስጥ ይንቀሳቀሳሉ። ይህን ያህል ሰው ለማጓጓዝ እጅግ ፈጣን የሆኑ 80 ሊፍቶች ኦር ኤሌቬተርስ ተገጥመውለታል ማለት ነው። ሶስተኛ መካ ሮያል ክሎክ ታወር ሳውዲ አረቢያ። የሳውዲ አረቢያዋ መካ ከተማ መሃል ላይ የሚገኘው መካ ሮያል ክሎክ ታወር
ግዙፍ ክብደትን በከፍተኛ የንፋስና የመብረቅ አደጋ ውስጥ አጽንቶ ያቆመ ሲሆን ከሩቅ ሲታይ ውብ የሰዓት ማማ ይመስላል። ነገር ግን ከሲቪልና ስነ ህንፃ ኢንጂነሪንግ አንጻር ይህ ህንፃ እጅግ አስገራሚ የቴክኖሎጂ ሚስጥሮችን አቁሞ የያዘ ድንቅ ስራ ነው። ከኢንጂነሪንግ አንጻር ሲታይም የዚህ ህንፃ አስገራሚ ስራዎች በመጀመሪያ በከፍተኛ ከፍታ ላይ ያለውን የንፋስ ኃይል በመቋቋም በ601 ሜትር ከፍታ ላይ የሚኖረው የንፋስ ፍጥነትና ግፊት መሬት ላይ ካለው ጋር ፈጽሞ አይነጻጸርም። በተለይ ደግሞ በህንፃው አናት ላይ ያለው ግዙፍ ሰዓት እንደ ትልቅ ሸራ ኦር ሴል በመሆን ነፋስን ስለሚሰበስብ ህንፃው ላይ ከፍተኛ የጎንዮሽ ጫና ይፈጥራል። የህንፃው መዋቅር የተሰራው እጅግ በጣም በጠነከረ ብረትና ኮንክሪት ኦር ሃይ ስትሬንግዝ ኮንክሪት ሲሆን ቅርጹም ንፋስን ወደ ጎን እንዲያሳልፍ ተደርጎ የተነደፈ ነው። የሰዓቱ ደቂቃና ሰዓት አመልካች እጆች የተሰሩት ከጠፈር ምርምር መንኮራኩሮች መስሪያ ቁስ ማለትም ከካርቦን ፋይበር ነው። ይህ ቁስ እጅግ ቀላል በመሆኑ ሞተሩ በቀላሉ እንዲያሽከረክረው ይረዳዋል። በተመሳሳይ ሰዓት ደግሞ የአውሎ ነፋሱን ግፊት መቋቋም የሚችል እጅግ ጠንካራ ብረት ነው። በሁለተኛ ደረጃ የዓለማችን ግዙፍና ከባዱ የሰዓት አሰራር የዚህ ህንፃ ሰዓት በዓለማችን ላይ በትልቅነቱ አንደኛ ነው። የሰዓቱ ፊት ኦር ክሎክ ፌስ ብቻውን 43 ሜትር በ43 ሜትር ስፋት አለው። የሰዓቱ ደቂቃ እጅ 22 ሜትር ሲሆን የሰዓቱ እጅ ደግሞ 17 ሜትር ይረዝማል። እያንዳንዱ የሰዓቱ ክፍል በቶን የሚቆጠር ክብደት አለው። ይህንን ክብደት በ600 ሜትር ከፍታ ላይ አንጠልጥሎ ማቆየትና ሰዓቱ በትክክል እንዲሽከረከር ማድረግ ልዩ የሜካኒካል ኢንጂነሪንግ ጥበብን ይጠይቃል። የሰዓቱ ማሽን ኦር ክሎክ ሙቭመንት ብቻውን በዓለም ላይ ካሉ የሰዓት ማሽኖች ሁሉ እጅግ ከባዱና ግዙፍ ያደርገዋል ማለት ነው። ይህ ህንፃ በሶስተኛ ደረጃ የመብረቅ አደጋ መከላከያ ሲስተም ኦር ላይትኒንግ ፕሮቴክሽን ተገጥሞለታል። መካ ከተማ አልፎ አልፎ ኃይለኛ የነጎድጓድና የመብረቅ አውሎ ነፋስ ያስተናግዳል። ህንፃው ደግሞ በአካባቢው ካሉ ተራሮች ሁሉ ይልቅ ወደ ሰማይ የተጠጋ በመሆኑ መብረቅ በብዛት ያርፍበታል። በህንፃው አናት ላይ በሚገኘው ጨረቃ ላይ ልዩ የሆኑ የመብረቅ ሳቢ እና መከላከያ ዘንጎች ኦር ላይትኒንግ ሮድስ ተገጥመውለታል። መብረቅ ህንፃውን ሲመታው ይህ ሲስተም የመብረቁን እጅግ ከፍተኛ የኤሌክትሪክ ኃይል በህንፃው ውጫዊ የብረት መዋቅሮች በኩል አሳልፎ በቀጥታ ወደ መሬት ኦር እርዝኒንግ ኦር ግራውንዲንግ በሰላም እንዲፈስ ያደርገዋል። ይህ ቴክኖሎጂ በውስጡ ያሉትን በሺዎች የሚቆጠሩ ሰዎችንና የኤሌክትሪክ ዕቃዎችን ሙሉ በሙሉ አደጋ ይከላከላል ማለት ነው። ይህ ህንፃ እንግዲህ በአራተኛ ደረጃ የሊድ መብራቶችና የጠፈር አሰሳ ቴክኖሎጂ ተገጥሞለታል። በህንፃው ሰዓት አናት ላይ ከ2 ሚሊዮን በላይ የሊድ መብራቶች ተገጥመውለታል። እነዚህ መብራቶች በየቀኑ 5 ጊዜ ለሶላት ጥሪ ወይም አዛን በሚደረግበት ወቅት አረንጓዴና ነጭ ቀለም በመፈንጠቅ ያበራሉ። የብርሃኑ ኃይል እጅግ ከፍተኛ ከመሆኑ የተነሳ እስከ 30 ኪሎ ሜትር ርቀት ድረስ በምሽት በግልጽ መታየት ይችላሉ። በተጨማሪም በህንፃው አናት ላይ የሚገኙት ግዙፍ የድምፅ ማጉያዎች ኦር ስፒከርስ ድምፅን እስከ 7 ኪሎ ሜትር ርቀት ድረስ እንዲያስተላልፉ ተደርገው በልዩ የአኮስቲክስ ኢንጂነሪንግ የተገነቡ ናቸው። ሁለተኛ ሻንጋይ ታወር ቻይና። የሻንጋይ ታወር 632 ኪሎ ሜትር ቁመት ሲኖረው ሲታይ ደግሞ ወደ ላይ የተጠማዘዘ የሄደ ቅርጽ አለው። ህንፃዎቹ እንደ እባብ ተጠማዘው ሲሰሩ ከጀርባው ያለው የፊዚክስ ሚስጥር ምንድን ነው? እንደ ሻንጋይ ታወር ያሉ ህንፃዎች ወደ ላይ የተጠማዘዙ የሚሄዱት ለውበት ብቻ አይደለም። ከጀርባው ትልቅ የፊዚክስ እና የኢንጂነሪንግ ሚስጥር አለ። በትላልቅ ሰማይ ጠቀስ ህንፃዎች ላይ ዋነኛ ጠላት የመሬት ስበት ሳይሆን ንፋስ ነው። ንፋስ ቀጥታ የተሰራን ረጅም ህንፃ ሲመታው ከህንፃው በስተጀርባ እየተሽከረከረ የሚያልፍ የንፋስ ማዕበል ኦር ቮርቲስስ ይፈጠራል። ይህ ማዕበል ህንፃው ወደ ቀኝና ወደ ግራ በከፍተኛ ኃይል እንዲወዛወዝ ያደርገዋል። የሻንጋይ ታወር በየደረጃው በ120 ዲግሪ እየተጠመዘዘ ስለሚሄድ የሚመጣውን ኃይለኛ ንፋስ ይበታትነዋል ኦር ኤሮዳይናሚክ ያደርገዋል ማለት ነው። ንፋሱ በህንፃው ላይ ወጥ የሆነ ግፊት መፍጠር አይችልም። ይህ የስነ ህንፃ ጥበብ የንፋስን ግፊት 24 በመቶ የቀነሰ ሲሆን ግንባታው ላይ የሚመጣውን የብረት ወጪ በ58 ሚሊዮን ዶላር ለመቀነስ አስችሏል ማለት ነው። በተጨማሪም በሰዓት 74 ኪሎ ሜትር የሚጓዝ የዓለማችን ፈጣኑ ሊፍት ኦር ኤሊቬተር የሚገኘውም እዚሁ ነው ማለት ነው። አንደኛ ቡርጂ ከሊፋ ዱባይ።
እንደ አውሮፓውያን አቆጣጠር ከ2010 ጀምሮ የዓለማችን ረጅሙ ህንፃ ሆኖ የቆየው ቡርጅ ከሊፋ የኢንጂነሪንግ ተአምር ነው። 828 ሜትር ወይም ለ1 ኪሎ ሜትር የሚጠጋ ግዙፍ ህንፃ በበረሃ ሸዋ ላይ እንዴት ሊቆም ቻለ? መሐንዲሶች ዋይ ቅርጽ ያለው መሰረት ዋይ ሼፕድ ፍሎር ፕላን የተጠቀሙ ሲሆን ይህም የህንፃውን ክብደት በሰፊው እንዲከፋፍልና ንፋስ በቀላሉ እንዳያልፍ ያደርገዋል። በህንፃው አናት ላይ ያለው የሙቀት መጠንና መሬት ላይ ያለው የሙቀት መጠን በ6 ዲግሪ ሴልሺየስ ይለያያል። ሌላው አስገራሚ እውነት የህንፃው መስታወቶች በሙሉ ተጸድተው ወይም ተወልውለው ለማለቅ 3 ወራትን ይወስዳሉ። ሰራተኞች አንዱን ዙር ጨርሰው ሁለተኛውን ዙር ወዲያው ይጀምራሉ እንደማለት ነው። ቡርጅ ከሊፋ በበረሃ ሸዋ ላይ እንዴት ሊቆም ቻለ? በበረሃ ሸዋ ላይ ይህን ያህል ግዙፍ ክብደት ያለው ህንፃ ማቆም ለኢንጂነሪንግ ትልቅ ፈተና ነበር። ምክንያቱም አሸዋ ጥልቅና ጠንካራ መደገፊያ አለት ቤድ ሮክ በቀላሉ የማይገኝለት በመሆኑ ህንፃው በራሱ ክብደት ወደ ታች የመስመጥ ሴትልመንት የመፍጠር አደጋ ነበረበት። መሐንዲሶች ይህንን ችግር የፈቱት በሁለት ዋና ዋና መንገዶች ነው። የመጀመሪያው የዋይ ቅርጽ መሰረት በትረስ ኮር ህንፃው ከላይ ሲታይ ባለ 3 ክንፍ ወይም ዋይ ቅርጽ አለው። ይህ ዲዛይን እያንዳንዱ ክንፍ ሌላኛውን ክንፍ እንዲደግፍ ስለሚያደርግ ህንፃው በከፍተኛ ንፋስ እንዳይወዛወዝና ክብደቱ እርስ በርስ እንዲመጣጠን ያደርገዋል። በሁለተኛ ደረጃ የፓይል መሰረትና ሰበቃ ፍሪክሽን ፓይልስ ከህንፃው በታች 192 ግዙፍ የኮንክሪት ምሰሶዎች ፓይልስ ወደ መሬት ውስጥ እስከ 50 ሜትር ጥልቀት ተተክለዋል። እነዚህ ምሰሶዎች የቆሙት ጠንካራ አለት ላይ ሳይሆን በምሰሶዎቹ ውጫዊ አካልና በአሸዋው መካከል የሚፈጠረው እጅግ ከፍተኛ የፍጥጫ ኃይል ስኪን ፍሪክሽን አማካኝነት የህንፃው 500,000 ቶን ክብደት አምቀው ሊይዙ ተደርጎ ተተክለዋል ማለት ነው። እንግዲህ የሰውን ልጅ አቅምና የኢንጂነሪንግ ምጥቀት ያሳዩት 5ቱ የዓለማችን ግዙፍ ህንፃዎች እነዚህን ይመስሉ ነበር። ከእነዚህ ህንፃዎች ውስጥ የእናንተን ቀልብ ይበልጥ የሳበው የትኛው ነው? ከ5ቱ የትኛው ህንፃ በአካል ሄዳችሁ ብትጎበኙ ደስ ያሰኛችኋል? ሐሳባችሁን ኮሜንት ላይ አስፍሩልኝ። ቪዲዮ ከተመቻችሁ ላይክ እና ሼር ማድረጋችሁ እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ሁሉ በመመኘት እንሰናበታለን።